ሰዎች የተወሰነ ነገር በጥረትህ ካፈራህና እጅህ ላይ የሚታይ ነገር እስካለ ድረስ ከየትኛውም ሰው በተለየ መንገድ መኩራትና ባለህ ነገር ተነስተህ መመካት ትችላለህ ብለው አስተምረው ሊሆን ይችላል። የእግዚአብሔር ቃል በትንቢተ ኤርምያስ 9:23 ላይ ሲናገር ግን እንዲህ ይላል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ ይላል። ስለዚህ ከእግዚአብሔር የተቀበልነው የትኛውም ነገር እንድንመካበት ወይም እንድንኮራበት ሳይሆን ከቻልን ያለንን ነገር ተጠቅመን ለሰዎች ማገዝ በሚገባን ልክ እንድናግዝ፣ ከዛ ውጭ ግን አመስጋኞች ሆነን የተሰጠንን ነገር ኃላፊነት በተሞላበት መንገድ እንድንጠቀም ብቻ መሆኑን መርሳት የለብንም ለማለት ነው። ተባረኩ።